ይህች እናት አንድን ሰው የመውደድ የመጠበቅና አብዝቶ ፍቅር የመስጠት ኃላፊነት የነበረባት ቢሆንም እሷ ግን ከዚህ በተቃርኖ በመቆም ማሰብ የሚችለው የሰው ልጅ አይደለም እንስሳቶች እንኳ የማያደርጉትን አሰቃቂ ግፍ በገዛ ታዳጊ ልጇ ላይ ለመፈጸም እቅድ ነዳፊ ሆነች። ይህ ክደት በጣም አስከፊ ከመሆኑ የተነሳ መላ አገሪቱን አስደንግጧል። ከዚህ ሊገለጽ ከሚቸግር ድርጊት ጀርባ ያለችው እናት ሙሉ ስም ኬሊ ራኬል ስሚዝ ይሰኛል። ሁሉም ነገር የጀመረው ሳላናቤ በተባለች ፍጹም ጸጥታ በሰፈነባት የባህር ዳርቻ ከተማ ውስጥ ሲሆን ስትታይ ደቡብ አፍሪካ ውስጥ ያለች ተራ ቦታ ትመስላለች። ነገር ግን በየካቲት 19 ቀን 24 ዓ.ም ጨለማው ወደ ስሚዝ ቤተሰብ ቤት ገባ። የ6 ዓመት ታዳጊ የሆነችው ጆሽን ስሚዝ ምንም ዱካ ሳትተው በድንገት ተሰወረች። መጀመሪያ ላይ እናት ኬሊ ምንም የማታቅ መስላ ልጄን አጣኋት፣ ልጄ ጠፋችብኝ እያለች በማለቃቀስ በቪዲዮ ጥሪ ያቀረበች። ከተማዋና ማህበረሰቡም በራሪ ወረቀቶችን በየቦታው በማሰራጨት ጆሽን በሕይወት ትገኝ ይሆን በሚል ተስፋ ፍለጋቸውን ጀመሩ። ይሁን እንጂ ከእናትየዋ ኬሊ የውሸት ጭንቀትና ለቅሶ ሽፋን በስተጀርባ ግን አንድ አስደንጋጭ እውነት ተደብቆ የነበረ ሲሆን ምርመራዎች እየተጠናከሩ ሲመጡ እውነቶች መገለጥ ጀመሩ። እናት ኬሊ ሎረንሲያ ሎምባርድ ለተባለ ጓደኛዋ ልጇን በአካባቢው ለሚገኝ ሳንጎማ በመባል ለሚታወቅ አንድ ባህላዊ ሐኪም በ20,000 የደቡብ አፍሪካ ራንዲ ወይንም በዶላር ሲሰላ በግምት $1,100 በላይ በሚያወጣ ገንዘብ ለመሸጥ እንዳሰበች ነግረው የነበረ ሲሆን እሱም በቀጥታ መስክሮባታል።